ደቡብ አፍሪካን በተመለከተ ክቡር የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኒው ዴልሂ በነበረው ብሪክስ ስብሰባ ጎን ለጎን የውጭ ጉዳይና የዓለም አቀፍ ትብብር ሚኒስትር የሆኑትን የደቡብ አፍሪካውን ሮናልድ ላሞላን አግኝተው አወያይተዋል። ውይይቱ የሁለቱን ሀገራት ሁለትዮሽ ግንኙነት በተመለከተ ካደረጉት ውይይት ባሻገር በተለይ ዜጎቻችንን በተመለከተ ኢትዮጵያ ላይ እየደረሱ ያሉ ችግሮችን በጋራ መፍታት በሚቻልበት መንገድ ዙሪያ ሌላው የነበረው ኢንጌጅመንት በተመሳሳይ ሁኔታ የውጭ ጉዳይ ሚኒስትር ዴኤታ ክቡር አምባሳደር ብርሃኑ ጸጋይም እንዲሁ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ላይ እየደረሰ ያለውን ጥቃት እና ችግር አስመልክቶ እዚህ ተቀማጭ የሆኑ የደቡብ አፍሪካን አምባሳደር ጽሕፈት ቤታቸው አስጠርተው አናግረዋል። እኚህ አምባሳደር ኖንሴባ ሎሲ ጋር በተደረገው ውይይት በኢትዮጵያ ላይ የተፈጸሙ ያሉ ድርጊቶች እንዲቆሙ በተለይም ኢትዮጵያውያንን ደህንነት ጥበቃ ማረጋገጥ አስፈላጊ መሆኑን እንዲሁ አስገንዝበዋል። የደቡብ አፍሪካው አምባሳደርም ሀገራቸው መንግስት የሁሉንም ማህበረሰቦች ኢትዮጵያውያንንም ጨምሮ ደህንነታቸውን ለማስጠበቅ ያለውን ቁርጠኝነት አረጋግጠዋል። የደቡብ አፍሪካም ባለስልጣናት ለጉዳዩ ትኩረት ሰጥተው ጉዳዩ ላይ ምርመራ እያካሄዱ እንደሆነና ውጤቱንም እንደሚያሳውቁ ገልጸዋል። እንግዲህ ይህንን ነገር የበለጠ ክትትል ለማድረግም የሁለቱ ሀገራት ተቋማት የኢትዮጵያውያን ደህንነት ለማረጋገጥና መሰል ጥቃቶች ከመግታት አንጻር በጋራ መስራት እንደሚገባቸው ሁለቱም ተስማምተዋል። በኢትዮጵያ መንግስት በኩል በቅርቡ ይህንኑ ክትትል የሚያደርግና ለጋራ መፍትሄ የሚሰራ አንድ የልዑካን ቡድን በቅርቡ ወደ ደቡብ አፍሪካ የሚንቀሳቀስ ይሆናል። በሳውዲ አረቢያ በተለይም ባለፈው ሳምንት ጠንካራና ንቁ ዲፕሎማሲያዊ እንቅስቃሴና ህንድ በዚሁ አጋጣሚ የብሪክስ ጉባኤ እንግዲህ ብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ጽናት፣ ፈጠራ፣ ትብብርና ዘላቂነትን መገንባት በሚል መሪ ቃል የተዘጋጀ ነው። በዚህ ስብሰባ ላይ ኢትዮጵያ ንቁ ተሳትፎ አድርጋለች። በውጭ ጉዳይ ሚኒስትሯ የተመራው ልዑካን ቡድን በተለይ ኢትዮጵያ ሁሉንም ሀገራት የሚያገለግል በፍትሃዊነት የሚያገለግል ዓለም አቀፍ ስርዓት ለመገለጽ አሁን ያለው ዓለም አቀፍ በተጨማሪም ብሪክስ ለሰላም መረጋገጥ እንዲሁም ለፍትሃዊና የተረጋጋ ዓለም አቀፍ ስርዓት ምሰሶ ለሆኑት ለጋራ ደህንነትና ልማት ግንባር ቀደም ሚና መጫወት እንዳለበት በዚሁ ጉባኤ ላይ ኢትዮጵያ አሳስባለች። የመጨረሻው ርዕሰ ጉዳይ የዜጋ ተኮር ዲፕሎማሲ ነው የሚሆነው። ይሄን በተመለከተም ሁለት ቁልፍ ኢንጌጅመንቶች ተደርገዋል። አንዱ በደቡብ አፍሪካ ያለውን የዜጋዎቻችንን ሁኔታ የምታውቁት ነው። ሌላው ደግሞ በሳውዲ አረቢያ ጋር በተያያዘ ያለውን የዜጎች ሁኔታ አስመልክቶ ነው። የዚህ